ቤተሰብ በሰላም ገብተዋል። እንግዲህ ብዙዎቻችሁ ስትጨነቁ የነበራችሁ ቤተሰቦች ካላችሁ ሁለቱም በሰላም ደርሰዋል። እኔ ቤተሰብ በዚህ ቪዲዮ ያየው የነበረውን ነገሮች አንዳንድ ነገሮች ልበላችሁ። ለምንድነው አብሳላትን ልክ እንደ ጓደኛ ልክ እንደ ወዳጅ በቃ ላላ ብለው ሲያወሯት የነበረው አፍቃሪ ሳልነበረችም ወይ የሚለው ለብሩክና ሃይሚ እና ለኦዲየንስም ጥያቄ ነው። እኔ በጣም አይምሮዬ ላይ ጥያቄ ስለፈጠረ ነው። በጣም ላላ ብለው ልክ ለሷ እየተከራከሩላት እሷ አታረግም እኮ ምናምን የሆነ መረጃ ሳይ አንድ ሰው ቴክስት ሊልክላችሁ አይችልም። ከመሬት ተነስቶ ወይ ደግሞ የገመተው ነገር ነው። አያችሁ ቤተሰብ ለእናንተ ተጨንቆ የገመተው ነገር ነው። ልክ እንደ ጓደኛ ስለሷ ስትከራከሩ ሳይ ምናምን ምንድነው መሳቢያቸው ብሩክና ሃይሚ ያፈቀረች ሴት ነች አይደል እንዴ? ያፈቀረች ሴት ደግሞ ምንም ልታረግ ትችላለች ያፈቀረችውን ወንድ ለማግኘት። ስለዚህ ለምን እንደምትከራከሩላት ብዬ በጣም ራሴን ስጠይቅ ጥያቄ ሲፈጥርብኝ ያመሸ ቪዲዮ ነው። እንግዲህ ቤተሰብ እናንተ ማሳብ አስተያየታችሁን እስኪ ኮሜንት ስራ አሳውቁኝ። ምን ታስባላችሁ? ሰላም ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? እንደምን ቆያችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ሰላማችሁ ብዝት ይበል እያልኩ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ሁላችሁም ይሄን ቪዲዮ የምታዩ ጠቅላላ ፋሚሊ ሰብስክራይብ እያደረጋችሁ ሰብስክራይበር የኔንም 1000 ለሃይሚንም 300,000 ሙሉላት እያልኩ መልእክቴ ነው። እኔ ለምን እንደሆነ አላውቅም ጨረቃ ፋሚሊ በጣም እየተዳከመ ያለ ይመስለኛል። ጀስት እይታቸው እየቀነሰ ነው። እነ ብሩክም እኛም ጋር ለምን እንደሆነ አላውቅም። ሰብስክራይብ እንኳን ሃይሚ 300,000 ለመግባት ያው ሳምንታት አለፉ። ቤተሰብ በቃ ቀጥ ብሎ ቆሟል። ምን እንደነካ ምን እንዳጋጠማችሁ አናውቅም። ፋሚሊዎች ሰብስክራይብ አርጉ፣ ለወዳጅ ዘመድ ሼር አርጉ ስንል ለዚህ ነው። በቃ ጨረቃ ፋሚሊ እናብዛው። ትንሽ አይደለም ጨረቃ ፋሚሊ ያልሆነም ጨረቃ ፋሚሊ ያልሆነው ማህበረሰብ ጨረቃ ፋሚሊ ይሆናል፣ የኛ ወዳጅ ይሆናል ብለን እዚህ ጋር ስንናገር ዝም ብሎ አይደለም። ሁላችሁም ላይክ አድርጉ፣ ኮሜንትም የተሰማችሁን ሀሳብ ኮሜንት ስራ አሳውቁ። እኔ በትናንትና ቪዲዮ ቤተሰብ በጣም ብዙ ምለው ነገሮች አሉ። ያው አብሳላት ልታሳግታት ነው የሚባለው ነገር ከእውነታ የራቀ እንደሆነ እንግዲህ ራሷ እየተናገረች ነው። መታ በአካል ተገኝታ ከእውነታ የራቀ ነገር ነው ብትልም እኔ ውስጤ ሊቀበለው አልቻለም። ምክንያቱም አንድ ፋሚሊ አንድ ሰው አይደለም ሁለት ሰው አይደለም ማለት ማት ሰው ነው የላከው እያለ ነው። ማት ሰው የላከውን ነገር ደግሞ አለማመን ከመሬት ተነስቶ ነው ያሰው ማለት ከባድ ነው። ኦር ፋሚሊ ለእናንተ የተጨነቀ ለእናንተ ግራ የገባው ፋሚሊ በቃ እናንተ እንዳትጎዱበት እናንተ ምንም እንዳትሆኑበት የጨነቀው ፋሚሊ ይሆናልና የላከላችሁ ይሄን ነገር ማገናዘብ ግራ ቀኝ ማየት ማመዛዘን ያስፈልጋል። እናንተ ግን በጭፍን ብሩክም ሃይሚ በጣም ሲከራከሩላን ነበር ቤተሰብ። እኔ በጣም በቃ ቅር ያለኝ ነገር ያ ነው። ለአብሳላት እንዴት በዚህ ልክ እንደ ጓደኛቸው ልክ እንደ ወዳጃቸው በዚህ ልክ መከራከር አስፈለገ? በዚህ ልክ እርግጠኛ ሃይሚ አንቺ ልታሳገትሽ ነው ስትባል ከመደንገጥ ይልቅ አብሳላት እኮ ይሄንን አታረገውም እንደዚህ አታረገም። ምን አስነክታችሁ ነው? ቆይ እቺ ልጅ የመጣችሁ በሰላም መንገድ አይደለም አይደል? ብሩኬን አፍቅራ ብሩኬን ወዳ ያለሱ ጨነቀኝ ልሞት ምናምን ስትል የነበረች ልጅ ነች። እንዴት በአንድ ተቀልብሳ እንደ ወዳጅ እናንተ ልትከራከሩላት አሰባችሁ? ለምንስ መከራከር አስፈለገው? የኔ በጣም ትልቅ አይምሮ ላይ ሲመላለስ የዋለ ጥያቄ ነው ቤተሰብ። በጣም በቃ ሲያጨናንቀኝ የነበረው ለምንድን ነው በዚህ እቺ ልጅ አታስፈልግም። አሁንም የምናገረው ነገር ይህ ሁሉ ሜሴጅ የላከ ሰው ከመሬት ተነስቶ አይደለም። በዛ ላይ ወዳጅ ነው። ያው ብሩኬ እንዳለው ወዳጅ ነው፣ ጠላት አይደለም የላከለት። እንዲህ ታረግ ትችላለች ምናምን ብሎ ለብሩኬ የነገረው ጠላት አይደለም። ጠላት ቢሆን ኢትስ ኦኬ ለማወዛገብ ነው ትላላችሁ። ወዳጅ ሲታመም የሚጨንቀው የሆነ ነገር ቢሆን ጨንቋቸው ቴክስት የሚያደርጉ ሰዎች ናቸው እያደረጉ ያሉት። ስለዚህ ከመሬት ተነስተው ምንም ነገር ሳያዩ ምንም ነገር ሳያገናዝቡ እንደዚህ አይነት ውሳኔ ውስጥ ይገባሉ ብዬ አላስብም። ስለዚህ ነገሩን ቆም ብላችሁ አስቡበት። ባታግት እንኳን ሌላ ነገር የማድረግ አቅም አላት። አሁን እንደ ቤተሰብ እያቀረባችኋት ነው። ስትገባ እየተሳሳቁ ምናምን ለምን ቤተሰብ ማለት እኔ ስላልታየኝ እንደዚህ በሰላም በቃ ገብታ ችላ ብላችሁ አልፋችሁ እናንተ ሳትነጣጠሉ ሁለታችሁ አብራችሁ ከዋላችሁ እንቅስቃሴያችሁ አብራችሁ ከሆነ ምንም ልታመጣ አትችልም። ገባችሁ? ቤታችሁ ድረስ ታሳግታችሁ አትችልም። ውጪ ስትወጡ ያው የምትንቀሳቀሱት በመኪና ነውና ከነ መኪናችሁ አታግታችሁ ማለት። ስለዚህ ለምን እኔ አብሳላት በጣም በቃ የሆነ ጥሩ ምግባር ይዛ የመጣች ሴት እየመሰለች ነው። አሁን የምሬ ጥሩ ምግባር ይዛ መጣ ብሩክና ሃይሚ ልትጠቀም የመጣች ሴት እንደሆነች እንዲሰማኝ ነው የቪዲዮ ያደረገው። ግን ደግሞ አረሳም እኔ ትላንት ያደረገችውን አረሳም። እኔ ሐሳቧም እቅዷም ይሄ ነው የሚመስለኝ። ቤተሰብ ተናግሬያለሁ። ትላንትና ከትላንት ወዲያ በሰራው ቪዲዮ ተናግሬያለሁ። ቤተሰብ አብሳላት በጣም ወዳጅ መስላ ከሃይሚ ጋር ጓደኛ እንሁን ምናምን ስትላ ሃይሚ ማመን የለባትም። ምክንያቱም ጭንቅላት እየሰራች ነው ጥሩ እንደሆነች ስለ ብሩክ ሐሳቧን እንደወጣ
ወዳጃዊ መስላ መታ እንትን ያ አላማውን ብታስቀጥለስ? ሀይሚ ማሳገት አይጠበቅባትም። ጀስት ወዳጅ መስላ ከብሩኬ ጋር ያላትን ቅርበት ለማስፋትስ ቢሆን ልክ እንደ ጀለስ እንደማንኛውም ጀለስ ሆኖ ብሩኬ ለሷ ሲለፋላት ምናምን ልታጠምዶ አስባ ቢሆንስ እያልኩ እየተናገርኩ ነበር። አሁን ያ ነገሯ ያ አላማዋ ያ ይቅርታ የጠየቀች በቪዲዮ ሳይሰራ አይቀርም። የምሬ ነው። ቅምም አድርጋ ነው በቃ እየሰራ ነው እቅዷ። እኔ እቅዷ በጣም እየሰራላት ነው ባይ ነኝ። ቤቷ በሰላም ተጠርታ እየተሳሳቀች ገብታ እየተሳሳቀች የምትወጣ ሴትዮ ሆነች ነው አሁን። ይሄ ነገር ሊታሰብበት ይገባል። ብሩክም ሀይሚም ያ ልስልስነታችሁ መጥቷል። በቃ ይሄ ለሰው የምትሳሱት ነገር፣ ሰው በንግግሩ የምታምኑት ነገር የምሬ ነው። አንዳንዴ ጥሩ አንደበቶች ካፉ ማር የሚወጣ አይነት ተናጋሪ ማመን የለባችሁም ይባላል። አንዳንድ ሰው ሲናገር ካፉ ማር ነው የሚወጣው። የሆነ ቃላቶች ሁሉ ይጥማሉ፣ ተግባሩ ግን የማይጥም ሰው አለ። በአፉ የሚደልላችሁ ሰው አለ። የሚደለለው በአፍ ነው ታውቃላችሁ። አሶ ያን ነገር ማገናዘብ መቻል አለባችሁ። ብሩክና ሀይሚ በጣም በቃ ጥንካሬያችሁን እያጣችሁ ነው። ለሰው ያላችሁ ልስልስነት በጣም እየበዛ ነው። በጣም ልስልስ እየሆናችሁ ነው። እንኳን እኔ አሁን ደግነቱ በሰላም ቡታጀራ መግባታቸው ብቻ ነው አሪፍ ነገሩ እንጂ አብሳላት በዚህ ሰሞን ጓደኛቸው ትሆን ነበር። ባሉናም ቤት ጠርታ ምናምን ልታስብ ትችል ነበር። ግን በሰላም ቡታጀራ ገብቷል። ደስ የሚለው ነገር ያለምንም ስጋት አሁን ዘና ብለው የፈለጉትን ነገር አድርገው ወጥተው ገብተው አብሳላት የለም ምን የለም። ምናልባት በዚህ ሰሞን ሊነሳ የሚችል ጉዳይ ብላችሁ ካሰባችሁ ሁለታቸውን የሆነ በቃ ጥያቄ የሚፈጥር ብሩክና ሀይሚ ጭንቅላት ውስጥ ጥያቄ ሊፈጥር ነገር የሚችለው የእዩ ጉዳይ ከተነሳ ብቻ ነው። የማይቀር ነው። ቤተሰብ ቡታጀራ መጥተው የእዩ ጉዳይ ይነሳል። ቤተሰብ ይሄንን አስምሩበት። እዩ ታውቃለች ለበዓል እንደማይቀሩና ለበዓል እሙሽም ጋሽዬም ጋር እንደሚሄዱ ታውቃለች። ጠንቅቃ ታውቃለች። መግቢያ መውጫቸውን ታውቃለች እዩ። ስለዚህ ይሄንን አድቫንቴጅ እንደ ጥሩ ጎን ተጠቅመው እንደ እንትን ልትለያያችሁ ትሞክራለች። ቤተሰብ ይሄንን መጠበቅ አለባችሁ። ይሄ ግዴታ ነው። በቃ ማለት ብሩክና ሀይሚ መዘጋጀት አለባቸው ብዬ የማስበው በዚህ ጉዳይ ነው። በደንብ መዘጋጀት አለባችሁ። ራሳችሁ ማጠንከር አለባችሁ። የዩ ጉዳይ በአዲስ መልክ ሊነሳ ይችላል። ይሄ እኔ ስጋት አይደለም ቤተሰብ፣ እኔ ብቻ ሰግቼ አይደለም፣ የሚሆን ነገር ስለሆነ ነው። የዩ አስተሳሰብ ስለሆነ ነው። ስለዚህ ብሩክና ሀይሚ በቃ ቡታጀራ መታችኋል። ጥሩ ጊዜ አብራችሁ ተያይዛችሁ ጥሩ ጊዜ እሙሽም ጋር ጋሽም ጋር ያረጋችሁ። ያው እሙሽ ጋር የማይቀር ነው የበዓል ቀን ድምቅብቅ ታደርጓለች ሀይሚ። ይሄ የማይቀር ነገር ነው። ቡናዋን አፍልታ ምናምን ፏፏ ታደርጓለች። የማይቀር ነገር ነው። በቃ እንደዛ አሳልፋችሁ ቀስ ብላችሁ ትሄዳላችሁ። ተለያይታችሁ የምታሳልፉት ጊዜ እንዳይኖር። ብሩኬ ብቻህን እዩን ለማሳመን ልጁ አንተ እንዳልሆነ ከአንቺ ጋር እኮ ምንም የተፈጠረ ነገር የለም ለምን በየአደባባዩ ስሜ የምታጠፊው ብለህ ልታሳምናት ምናምን ልትሞክር ትችላለህ። ብሩኬ እኔ ስለማውቅ የሆነ ብዙ ነገር ለመፍትሄ እንትን ስለሆነ መፍትሄ ሀሳብ ማምጣት ማመንጨት ስለምትወድ ያንን ነገር ለማድረግ እንደምትሄድ እርግጠኛ ነኝ። ስለዚህ ያንን ነገር ብቻህን ማድረግ የለብህም። ብትችል ስለዩ ባታወራ በቃ እዩን ባታገኛ ላገኝ እንኳን ብትለ ምን ያልጨረስነው ነገር አለ እንኳን ብትለ ምንም ነገር እንደሌላችሁ ብትነግራት ብትችል፣ ካልተቻለም ከሀይሚ ጋር ነው በቃ እንቅስቃሴን እንኳን ከሀይሚ ጋር ነው ማድረግ ያለብህ። መውጫ መግቢያን ጠብቃ ወይ ቆመ ስታወራት ወሬውን ነገር ስትል ቪዲዮ ታስቀርጻለች። በጣም ተንኮለኛ ልጅ ነች። ቪዲዮ አስቀርጻ ለሀይሚ ትልክላታለች። ሀይሚ እንዴት ብቻውን ያገኛታል ብላ አስበው። ድንገት ነው ያገኛት መንገድ ላይ ድንገት አቁማ አውርታለች፣ ግን ደግሞ ለሀይሚ ትልክላታለች። ጀስት ተገናኝታችሁ እያወራችሁ እንደነበር ምናምን። ያኔም ካፌ ላይ የመጣ ሰዓት ቡታጀራ ካፌ ላይ ፎቶ አስነስታ ያስላከችላት እሷ ነች። አላማ አላት እቺ ልጅ። ስለዚህ ቡታጀራ በሰላም ገብታችኋል። በሰላም እንደገባችሁት እየሳቃችሁ ወደ አዲስ አበባ እንድትሄዱ እንፈልጋለን። ምክንያቱም ረጅም ጊዜ እንደማትቆዩት እናውቃለን። በቃ ህይወታችሁ እዛ ሆኗል፣ አዲስ አበባ ነው። በዛ ቅራኔ የለንም። ገባችሁ? ስለዚህ እየሳቃችሁ እንድትመለሱ እንፈልጋለን። ተኮራርፋችሁ ምናምን ማየት አንፈልግም። ስለዚህ ብሩኬ እኔ እንዳልኩ ነው። ሀይሚን ብትሆኚ የዩ ጉዳይ አላለቀም ብለሽ የዩን ነገር እንዳታነሺበት አደራ። እኔ በጣም በቃ አይምሮዬን እየከነከነ ያለ ነገር ነው። እዛ ጋር አብሳላትን እንደ ወዳጅ ምናምን እያያችሁ ነው። አሁን እዩም መታ ይቅርታ ብትጠይቅ እኔ እንደ ወዳጅ ህይወት አይደለም። በቃ እንደዚህ ነው ሰው ማስገባት ሶስተኛ ወገን ህይወታችሁ ላይ አያስፈልጋችሁ።
ምንም አይጠቅማችሁም ቤተሰብ፣ ምንም አይጠቅም። ሶስተኛ ወገን ብሩክና ሃይሚ ቤት ሲገባ ከጥቅሙ ጉዳቱ ይበልጣል። ወዳጅ እንኳን ቢሆን ጉዳቱ ይበልጣል። የሆነ በወከባ ሰዓት ወደ ወከባ ወደ አመዘነበት የሚሄድ ሰው ነው ያለው። ስለዚህ አብሳላት የምትባል ልጅ አላማዋን ተናግሬያለሁ ቤተሰብ፣ ደጋግሜ እየተናገርኩ ነው። ይህንን አላማዋን እንድትተገብር እንዳታረጓት፣ በቃ አታስገቧት ህይወታችሁ ላይ። እዩንም የእዩም ጉዳይ እንዲነሳ አልፈልግም። በሃይሚን በኩል በብሩኬን በኩል መገናኘት አያስፈልግም። ስለሷ ማውራት አያስፈልግም። ልጁ ጣራ ይመርመር ምናምን ማለት አያስፈልግም። ካስፈለገ መመርመር ካስፈለገው በሰው እናደርገዋለን። ገባችሁ? ሁለታችሁን የሚቀርብ ሰው አስገብተን በሰላም እንዲመረመር እናደርጋለን። ያው ውጤቱ ልታበላሽ ትችላለች ምናምን ትላላችሁ። ለዛም ነው የማልፈልገው እዩ እንዳያገኙት የማልፈልገው ውጤቱንም ታበላሻለች ብሎ ስለሚታመን ነው። ቤቷ የተንኮል ጥግ ነች። እኔ ብሩክና ሃይሚ ለምን እንደዚህ እንደ ወዳጅ እንደሚያዩአቸው አይገባኝም። አብሳላትን ምን አላማ አላት ቤተሰብ፣ በጣም ትልቅ አላማ አላት። በእርግጠኝነት እነግራችኋለሁ። አላማዋን በቅርቡ እናውቀዋለን። በቃ ህይወታችሁ ላይ አታስገቡ ሶስተኛ ወገን። እሷ አታረገውም ምናምን አታሳግታትም። ያፈቀረች ሴት ነች፣ ምንም ልታረግ ትችላለች። ስለዚህ እንደዛ አይሰራም። ብሩክና ሃይሚ እንደዛ አይሰራም። የተለሳልሱ አይሰራም። ለሰው ስሜት ተጨንቆ ለሰው ህይወት ተጨንቆ የራሱን ህይወት ማበላሸት አይሰራም። ስለዚህ እረፉ በቃ። ብሩክና ሃይሚ የራሳችሁ ነው። ሶስተኛ ወገን ሳታስገቡ ረጋ ያለ ስቴብል የሆነ ላይፍ አሳልፉ። በተረፈ ልላችሁ ፈልገው ነገር የሃይሚም ሰብስክራይብ 300,000 ያስገቧት። ብሩኬ ትልቅ ሰርፕራይዝ አስቦላታል። እኛንም እንግዲህ 1,000 ያስገቡንና እንደሰት። ሁላችንም በቃ ጥሩ ጊዜ እናሳልፍ። ቤተሰብ እንግዲህ ለዛሬ ያዘጋጀሁት ቪዲዮ ይመስል ነበር። ሀሳብ አስተያየታችሁን ኮሜንት ስራ አሳውቁን። ቻው